ክቡራን እንግዶቻችን ውድ የማርዋ ቤተሰቦች እንኳን ደህና መጣችሁ። በዚህ የተወደደ ቀን ለመሰባሰብ በሰላም ያደረሰን ፈጣሪ ክብር ምስጋና ይሁንለት። በመቀጠል እኔ ማስተላለፍ የወደድኩት የምስጋና መልእክት ነው። በመጀመሪያ ይህን ታላቅ ራዕይ የጠነሰሱት፣ በመቀጠልም አንበሳውን ድርሻ ተቀብለው ራዕዩን ከጫፍ ለማድረስ ሙሉ ጊዜያቸውን ሰውተው ማህበሩን አካል ለማልበስ ደፋ ቀና የሚሉት የኮሚቴ አመራሮችን ነው። በአበው አባባል የዘመድ ቄስ አንድም ሲያለቅስ አንድም ሲቀድስ እንዲባል ከኮሚቴው ስራ ባሻገር የቴሌግራም ፕላትፎርም ላይ በመሳተፍ ለተለያዩ ዝግጅቶች የጎደለ ለመሙላት ሳይሰስቱ ከግላቸው ገንዘብ በማዋጣት የኮሚቴ አባላቱ በአራቱ ማዕዘን ተበታትነው ያሉ ቢሆንም ለተለያዩ ስብሰባዎች፣ የበጎ አድራጎት ስራዎች በሀዘንም በደስታ ጊዜ በማስተባበር ደከመን ሰለቸን ሳይሉ ወደ ውዷ ሰፈራችን ብዙ ዋጋ ከፍለው በዝናብ በፀሐይ እንዲያም ሲል በአውሮፓ አሜሪካ ያሉት ከመደበኛ ስራቸው ቅድሚያ በመስጠትና የመኝታ ሰዓታቸውን በመሰዋት ዛሬ የምናየው ታላቅ ዝግጅት እውን አድርገው በማቅረባቸው ታሪክ የሚዘክረው ስራ ሰርተዋል እላለሁ። ክብር ይገባቸዋል እያልኩ በመጨረሻም መሪ ያለ አባላት ተሳትፎ ግቡን አይመታምና ሁሉም የማህበር አባላት ይህ የማርዋ ማህበር በእግሩ እንዲቆም ከያለንበት የዓለም ክፍል በመሆን በገንዘብ በተለያዩ አስተማሪና አዝናኝ መልእክቶች በመጠያየቅና በመደጋገፍ ባህላችን ካስማና ማገር ሆነን ድፍን ዓመት ያለ መቀዝቀዝ ማዝለቃችን ለእኛም ክብር ይገባል በማለት መልእክቴን ይጨርሳለሁ። ስላዳመጣችሁኝ ክብረት ይስጥልኝ።